ሰላም ጤና ይስጥልኝ ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ። እዚህ ጋር እንግዲህ የምታዩት የአፕል ኬክ ነው። አፕል ኬክ ለመስራት የተጠቀምኩት እንግዲህ 4 አፕል ነው። ካነሰኝ ብዬ ነው፣ 3 በቂ ነው። 4 እንቁላል ተጠቅሜ ያለው እዚህ ጋር ስኳር 1 ኩብ፣ ቫኒላ፣ ዘይት፣ ወተት፣ ዱቄት፣ ቤኪንግ ፓውደር። የአፕል ኬክ ለመስራት እንግዲህ እነዚህ ግብአቶች አሉኝ። መጀመሪያ አፕሉን ልጠውና እንደዚህ ቆራርጬ አስቀምጠዋለሁ። ከዛ መጋገሪያዬን ደግሞ በመጀመሪያ ዘይት ቀብቼ አስቀምጬያለሁ። እዚህ ጋር ደግሞ ስኳር አለኝ። ስኳሩን ትንሽ ውሃ ጨምርና 1 ኩብ ስኳር ነው የተጠቀምኩት እኔ 1 ኩብ ስኳር ነው የተጠቀምኩት። ሳላበዛ አልቀርም። 1 ኩብ ስኳሩን ትንሽዬ ውሃ አድርጌ እንዲቀልጥ ተወዋለሁ ማለት ነው። እንዲቀልጥ ሲጋ እሳቱ ቀስ እያልኩኝ እተወዋለሁ። ከዛ ሲቀልጥ ብራውን ሲመስል ቅቤ አዘጋጅቻለሁ። እንግዲህ ቅቤ 1 ማንኪያ ቅቤ አዘጋጅቻለሁ። 1 ማንኪያ ኬክ የምንሰራበት ቅቤ የለም፣ የአትክልት ቅቤ፣ እሱን አዘጋጅቻለሁ። ብራውን እስኪሆን ድረስ ነው። እዚህ ጋር ብራውን እስኪሆን ድረስ አማስለዋለሁ። ከዛ ልክ ብራውን ሲሆን 1 ማንኪያ ቅቤ አዘጋጅቻለሁ። ቅቤ እንጨምርና ቶሎ አማስለዋለሁ። ቅቤን ጨምሬ ከዛ ቅቤን ከጨመርኩኝ በኋላ ልክ ብራውን ሲሆን ቶሎ ብዬ ወደ መጋገሪያዬ እጨምራለሁ። እንደምታዩት ብራውን ሆኗል። ከዛ ወደ መጋገሪያዬ ጨምረውና መጋገሪያዬ ላይ አድርጌ መጋገሪያ ያዘጋጀሁት 3 መጋገሪያ ነው። ስኳሩ ትንሽ እንትን አለብኝ፣ ከብራውን አለፈብኝ። ምንም ማለት አይደለም። እናንተ ስትጠቀሙ ግን በትክክሉ ተጠቀሙ። ብራውን ሲሆን ቶሎ ብላችሁ ገልብጡት፣ ስኳሩ ሳያርባችሁ። ምክንያቱም በኋላ ኬኩ ሲወጣ ኬኩን ያረረ ያስመስለዋል እና ለዛ ነው። እና እዚህ ጋር እንደምታዩት 4 እንቁላሌን ከ1 ኩብ ስኳር ጋር አድርጌ መጋገሪያ ላይ እንደምታዩት ያዘጋጀሁትን ቅድም አፕል አደረኩኝ። አሁን 4 እንቁላል ከ1 ኩብ ስኳር ጋር ቫኒላ አድርጌ በደንብ እመተዋለሁ ማለት ነው። እንቁላሌን እያያችሁት እየሰበርኩኝ አደርጋለሁ። እንቁላሌን እየሰበርኩኝ ነው። እንግዲህ እንደምታዩት 4 እንቁላል። በነገራችን ላይ እንደዚህ የተለያየ ኬክ መስራት ካቆምኩ ቆይቻለሁ። አፕል ስለነበረኝ ቆይ እስቲ የአፕል፣ የሙዝ፣ የአናናስ ስትሰሩ ተመሳሳይ መንገድ ነው ያላቸው ማለት ነው። እንደዚህ ስኳር አቅልጣችሁ ከዛ ስኳሩን ከታች አድርጋችሁ ነው የምትሰሩትና አሁን ይሄንን ለ4 ለ5 ደቂቃ በደንብ ክሬም እስኪሆን ድረስ እመተዋለሁ ማለት ነው። ክሬም እስኪሆን ድረስ ለ4 ለ5 ደቂቃ እመተዋለሁኝ። ከዛ ለ4 ለ5 ደቂቃ ከመታወት በኋላ ዘይቴን ጨምራለሁ። ዘይቴን ከጨመርኩ በኋላ ደግሞ ወተት ጨምራለሁ። ወተት ከጨመርኩ በኋላ ደግሞ ተነፍቶ የተዘጋጀ ዱቄት አለኝ። ቤኪንግ ፓውደሩን ከዱቄት ጋር አረግና ትንሽ ጨው ጨምሬበታለሁ። ከዛ እነፋዋለሁ ማለት ነው። ወተቴን ጨምሬ ጨርሳለሁ። ሎሚ እንትን ብዬ ጨርሻለሁ። ሎሚ ጨምቄ ግማሽ ሎሚ ጨምቄ ሙሉ ሎሚ ደግሞ አሽሬዋለሁ። ፈቅፍቄዋለሁ። የሎሚ ፍቅፋቂ ፈቅፍቄ 1 ሎሚ ፈቅፍቄ ከግማሽ ሎሚ ጭማቂ ጋር እዚህ ጋር ጨምራለሁ ማለት ነው። ቤኪንግ ፓውደሩ ከዱቄቱ ጋር አብሮ ይነፋል። ዱቄቱ ተነፍቶ የተዘጋጀ ነው። ዱቄት ነው። አብሮ እነፋዋለሁ። እዚህ ጋር የቀረ እንትን ላይ የቀረ ስላለኝ ማለት ነው። ከዛ እንደዚህ እንደምታዩት በደንብ ካደረኩት በኋላ
ይሄንን እየነፋው ጨምራለሁ። ከታች ያለው የተነፋ ነው። ዱቄቴን ጨምርና ወደ መጋገሪያዬ አደርጋለሁ ማለት ነው። ይሄ የምታዩት እና ሎሚ የማን ነው የአትክልት ኬክን እዚህ የአፕል የሙዝ የአናናስ ስትሰሩ ተመሳሳይ ነው። ስኳር ታቀልጣላችሁ፣ መጋገሪያ ላይ ታደርጋላችሁ። ከዛ ደግሞ የምትፈልጉትን ፍሩት ቆራርጣችሁ ስኳር ያደረጋችሁት የቀለጠ ስኳር ያደረጋችሁት መጋገሪያ ላይ ታደርጋላችሁ። ከዛ በኋላ ወደ መጋገሪያችሁ ሊጣችሁን አብኩታችሁ ታደርጋላችሁ። እንደዚህ እንደምታዩት አፕሉን ስኳሩ ላይ አድርጌያለሁ። ይሄንን ዱቄት የመታሁትን ካዋሃድኩት በኋላ ወደ መጋገሪያው ያደርግና በ180 ወይ በ150 እንደ ፎረናችሁ። የኔ ፎረን አሁን ለዚህ 150 ላይ ነው የማደርገው። እናየዋለን እንግዲህ 150 ላይ አድርገን ለ40 ደቂቃ እንሰጠዋለን። 150 ላይ ለ40 ደቂቃ ከዛ በኋላ እንትን ይላል ማለት ነው። ትንሽዬ አንድ 3 ማንኪያ የምትሆን ዱቄት እላፊ ጨምሬያለሁ። ለምንድነው? ከሁለት ኩብ ዱቄት ነው የተጠቀምኩት። ከሁለት ኩብ ዱቄት ግን 3 ማንኪያ የሚሆን ጨምሬያለሁ። ለምንድነው? እዚህ ጋር ትንሽ መጋገሪያዎች አሉ። ለነሱ መጋገሪያ የሚሆን ማለት ነው። ለነሱ መጋገሪያ የሚሆን ትንሽ አለፍ አድርጌዋለሁ ማለት ነው። እዚህ ጋር መጨረሻ ላይ የምጨምረው እንግዲህ እዚህ ጋር ሎሚ ጭማቂ ያለ እና የሎሚ ፍቅፋቄን እዚህ ጋር ጨምሬ በስፓቹላ ላይ አዋህድና ከዛ ወደ መጋገሪያው አድርጌ መጋገሪያዬን በ150 ለ40 ደቂቃ በ150 ለ40 ደቂቃ አደርግና ፎረኔ ውስጥ ከታለው ማለት ነው። በቃ እንደምታዩት በአማረ መልኩ ሊጡ ተዋህዷል። ሎሚውን እዚህ ጋር ሳዋህድ ነው የምታዩኝ። ከዛ እንደምታዩት መጋገሪያ ላይ አድርገዋለሁ። መጋገሪያ ላይ ተደረገ። ትንሽ ደግሞ እነዚህ ሁለት ያስቀረዋቸው ላይ አድርግና በጣም ያማረ ሊጥ ነው። ሊጡ ራሱ እዚህ ጋር አስደርግና ወደ መጋገሪያ እከታለሁ ማለት ነው። በነገራችን ላይ ቪዲዮውን ስታዩት ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። በሌላ ቀን ዛሬ ስኳሩ ትንሽ ሄድ ብሎብኛል፣ ጠቆር ብሎብኛል እና ለሌላ ጊዜ ብራውን እንደሆነ አድርጌ ይሄ ግን ጥቁር ስኳር እኮ ጠቆር ያለው አሁን ለምሳሌ ክሬም ከራሜል ስንገዛ የነሱ እንደዚህ ጥቁር ነው። ትንሽ መረር ይላል ጥቁራቱ ማለት ነው። እንደዛ ነው የሆነብኝና ችግር የለውም። ለሌላ ጊዜው ደግሞ ብራውን እንደሆነ አወጣውና ጎልደን ከለር ሲሆን ታዩታላችሁ ማለት ነው። ብራውን ሆኖ አውጥታችሁ ወደ መጋገሪያው ስታረጉስ ስኳሩን በኋላ ላይ ኬኩ ሲበስል ጎልደን ከለር ነው የሚመጣውና በጣም ነው ደስ የሚለው። የዛሬ ለኔ ስኳሩ ትንሽ ሄድ ስላለብኝ እንደዛ አልመጣልኝም። በሚቀጥለው ግን በሙዝም ይሁን በሙዝ እሰራለሁ። ቆይ በሙዝ እሰራለሁኝ። በሙዝ እሰራ አሳያችኋለሁ። ዛሬ በኬክ ማነው በዚህ በእንትን የሰራሁት። ቆይ